አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የጂኤምኤን ቴሌቪዥን ተመልካቾቻችን እንደምን አመሻችሁ። ሀገር አቀፍና ዓለም አቀፍ መረጃዎችን በዓለም ዙሪያ ከ16 በላይ በሆኑ ቋንቋዎች ተደራሽ የሚያደርገው ጂኤምኤን ቴሌቪዥን ዛሬም ለለውጥ ይሰራል በሚለው መርሁ ወቅታዊ መረጃዎችን አቀናጅቶ ይዞላችሁ ቀርቧል። የዕለቱን አርዕስተ ዜናዎችን የአዊ ዞን የህዝባዊ ፖሊስ አባላት በዞኑ ላይ የፋኖ ታጣቂዎች ከበባ እያደረጉ ባሉበት ወቅት ወደ ወልቃይት ለመዝመት ፈቃደኛ ባለመሆናቸው ከስራና ከደሞዝ መታገዳቸውን ገለጹ። በካናዳ ቀበቶ አላስርም ባለ ህፃን ምክንያት በረራ ከተሰረዘ በኋላ በአውሮፕላን ከሚጓዙ ህፃናት ጋር በተያያዘ የሚወሰዱ የደህንነት እርምጃዎች ውዝግብ አስነሱ። እነዚህና መሰል አጫጭር ጉዳዮችን ወደ እናንተ እያደረስን ቆይታ የምናደርግ ሲሆን እስከ ፍጻሜው ቆይታችሁ ትከታተሉ ዘንድ ከወዲሁ ጋብዘናል። የአዊ ዞን ህዝባዊ ፖሊስ አባላት በዞኑ ላይ የፋኖ ታጣቂዎች ከበባ እያደረጉ ባሉበት ወቅት ወደ ወልቃይት ለመዝመት ፈቃደኛ ባለመሆናቸው ከስራና ከደሞዝ መታገዳቸውን ገለጹ። በአገዋዊ ብሔረሰብ አስተዳደር ስር በሚገኙ የተለያዩ ወረዳዎችና ከተማ አስተዳደሮች ውስጥ የሚያገለግሉ በርካታ የህዝባዊ ፖሊስ አባላት በአካባቢያቸውን የጸጥታ ስጋት ወደ ጎን በመተው ወደ ወልቃይት ግንባር በግዳጅ እንዲዘምቱ መታዘዛቸውንና ትዕዛዙን ባለመቀበላቸው ምክንያት ከፍተኛ እንግልት እየደረሰባቸው መሆኑን ገለጹ። ቀጥታ ከነዚሁ ከተጎዱት የፖሊስ አባላት አንደበት በተገኘው መረጃ መሰረት በአሁኑ ወቅት በአዊ ዞን ስር ያሉ ከ70 በላይ ቀበሌዎች ሙሉ በሙሉ በታጣቂዎች ቁጥጥር ስር ይገኛሉ። በተለይም በቅርቡ ነሐሴ 1 ቀን 2018 ዓ.ም እንደ ኢትዮጵያ አቆጣጠር በዚገም ወረዳ የታጠቁ የፋኖ አባላት በንጹሃን ዜጎች ላይ ግድያ የመፈጸማቸውና ሰብልና እህል ማውደማቸው ይታወሳል። በአሁኑ ሰዓትም የፋኖ ታጣቂ ቡድን አገው ምድርን ሙሉ በሙሉ ለመውረር ከተለያዩ አካባቢዎች ተሰባስቦ ከፍተኛ ከበባ እያደረገ ይገኛልም ሲሉ ተናግረዋል። ይህ ተጨባጭ የህልውና አደጋ በዞኑ ላይ ተደቅኖ ያለ የዞኑ አመራሮች አካባቢውን ከታጣቂዎች ሳያጸዱ ፖሊሶችን ወደ ሌላ የግዳጅ ቀጠና መላካቸው ከህዝቡ ውግንና ያፈነገጠ አሰራር ነው ሲሉም ፖሊሶች በምሬት ተናግረዋል። የፖሊሱ አባላት አካባቢያችንን ሳናጸዳ ወደ ወልቃይት መዝመት ትክክል አይደለም የሚል ህዝባዊ የተቃውሞ ጥያቄ በማንሳታቸው የመንግስትን መሳሪያ አስረክቡ ተብለው መሳሪያቸውን በሰላማዊ መንገድ አስረክበዋል። ይሁን እንጂ መሳሪያ አስረክበው ከቤተሰቦቻቸው ጋር በሰላም እየኖሩ ባሉበት ወቅት የዞኑ አመራሮች የፍርድ ቤት ትዕዛዝ በማውጣት ከስራና ከደሞዝ በማገድ ከነቤተሰቦቻቸው ለከፍተኛ የኢኮኖሚና ማህበራዊ ችግር ዳርጓቸዋል። በአሁኑ ሰዓትም በርካታ ፖሊሶች እስር ቤት የሚገኙ ሲሆን ሌሎች ደግሞ በእንግልት ምክንያት በየጫካው ለመንከራተት መገደዳቸው ታውቋል። በመጨረሻም የፖሊስ አባላት በአካባቢው ላይ የተደቀነውን ከፍተኛ የጸጥታ ስጋት ከግምት ውስጥ በማስገባት የፌዴራል መንግስት በአገው ምድር ላይ ያለውን ችግር በልዩ ሁኔታ ተመልክቶ አካባቢው በሀገር መከላከያ ሰራዊት እንዲጠበቅና እንዲደገፍ ሲሉ አጥብቀው ጥሪያቸውን አስተላልፈዋል። የኢትዮጵያ ንግድ ባንክ ሶስተኛውን የመረጃ ደህንነት ግንዛቤ ማስጨበጫ ወር ከሲአይኦ አፍሪካ ጋር በጋራ ሊያከብር ነው። የኢትዮጵያ ንግድ ባንክ በዲጂታል የባንክ አገልግሎት ላይ የሚታዩ የሳይበር ደህንነት ስጋቶችን ለመከላከልና በዘርፉ ያለውን ግንዛቤ ለማሳደግ በመጪው ጥቅምት ወር 2019 ዓ.ም ሶስተኛውን የመረጃ ደህንነት ግንዛቤ ማስጨበጫ ወር እንደሚያከብር አስታውቋል። ባንኩ ዘንድሮ ዝግጅቱን የሚያከናውነው አህጉራዊ ተሞክሮ ካለው ሲአይኦ አፍሪካ ከተሰኘ ተቋም ጋር በመተባበር እንደሆነም ገልጿል። የባንኩ የመረጃ ስርዓት ደህንነት ምክትል ፕሬዝዳንት አቶ ስዩም ዳምጠው በሰጡት ጋዜጣዊ መግለጫ እንዳመለከቱት ይህ የሳይበር ደህንነት ወር በዓለም አቀፍ ደረጃ ለ23ኛ ጊዜ በኢትዮጵያ ለ7ኛ ጊዜ እንዲሁም በኢትዮጵያ ንግድ ባንክ ደረጃ ደግሞ ለ3ኛ ጊዜ የሚከበር ነው ሲሉም ጠቁመዋል። ዝግጅቱ ባንኩ የጀመረው የሳይበር ጥቃትን ለመከላከል ብቃት የማጠናከር ስራ ወደ ላቀ ደረጃ የሚያሸጋግርና ከሀገሪቱ የዲጂታል ኢኮኖሚ ስትራቴጂ ጋር የተጣጣመ ነው ብለዋል። በጥቅምት ወር 2019 ዓ.ም በሚከበረው በዚህ መርሃ ግብር 4 ዋና ዋና ግቦች የተቀመጡ ሲሆን ለሰራተኞችና ደንበኞች ግንዛቤ መፍጠር፣ ከባለድርሻ አካላት ጋር ትብብር መፍጠር፣ አዳዲስ ስጋቶችን መለየትና ዓለም አቀፍ የደህንነት ማዕቀፎችን መተግበር እንደሆኑ ተገልጿል። የሲአይኦ አፍሪካ ዳይሬክተር ሚስተር አንድሪው ካራንጃ በበኩላቸው የኢትዮጵያ ንግድ ባንክ በሀገሪቱ የዲጂታል የሽግግር ውስጥ እያከናወነ ያለውን ሚናም አድንቀዋል። በአሁኑ ወቅት ከ90 በመቶ በላይ የሚሆኑት የባንኩ የፋይናንስ ግብዓቶች በዲጂታል መንገድ እየተከናወኑ መሆኑን የጠቀሱት ዳይሬክተሩ ደህንነቱ የተጠበቀና ጠንካራ የዲጂታል ስነ ምህዳር ለመፍጠር ባንኩ ከሲአይኦ አፍሪካ ጋር በጋራ መስራቱ ያለውን ቁርጠኝነት እንደሚያሳይም ገልጸዋል።
የኢትዮጵያ መከላከያ ሰራዊት አሁን ላይ በሰው ኃይል ብዛት ላይ ብቻ ሳይሆን በጥራት በዘመናዊ ወታደራዊ ሳይንስና በላቀ ቴክኖሎጂ ላይ የተመሰረተ አስተማማኝ አቅም ገንብቷል። የኢትዮጵያ አየር ኃይል በሚቀጥሉት ዓመታት አቅሙን ይበልጥ ለማሳደግ ግልጽ እቅድ ይዞ እየሰራ ሲሆን ከአራተኛ ትውልድ የውጊያ አውሮፕላኖች ወደ አምስተኛ ትውልድ የማሸጋገር ሂደት ላይም ይገኛል። በዚሁም የሱ-30 እና ጄ-10 የጦር አውሮፕላኖች አቅም የላቁ የሰው አልባ አውሮፕላኖችና የኤሌክትሮኒክስ ውጊያ መሳሪያዎች ተቀናጅተው ጥቅም ላይ እየዋሉም ነው ተብሏል። የኢትዮጵያ ወታደራዊ ስትራቴጂ ከየብስ ውጊያ ባለፈ የባህር ኃይል አቅምን እና የውሃ ሀብቶችን ደህንነት የመጠበቅ ብቃትን በማካተት ሀገራችን በቀጠናው ባሏት ወንዞችና ግድቦች ላይ ያላትን ብሔራዊ ጥቅም የሚያስከብር አቅም ፈጥሯል። ይህ የሰራዊቷ ብቁ ዝግጅትና አቅም ብሔራዊ ጥቅሟን ለሚፈታተኑ ታሪካዊ ጠላቶቿ ጠንካራ መልእክት የሚያስተላልፍና ሀገራችን ክብሯን በየዋህነት አሳልፋ እንደማትሰጥ የሚያረጋግጥ መሆኑም ተጠቁሟል። በቀጠናው የሚገኙ ታሪካዊ ጠላቶች የህዳሴ ግድብን ግንባታ ለማስተጓጎል ያደረጓቸውን ሊናገሩ የማይችሉ የሳቦታጅ ሙከራዎችን በማክሸፍ ረገድ የመከላከያና የደህንነት ተቋማት የማይተካ ሚና ተጫውተዋል። ኢትዮጵያ እያስመዘገበችው ያለውን የኢኮኖሚ እድገት ማሳካት የምትችለው ይህ ጠንካራ የመከላከያ ተቋም ሲኖር ብቻ መሆኑም በግልጽ ታይቷል። በሀገራዊ ለውጡ መሰረት የመከላከያ ሰራዊቱ ከማንኛውም የፖለቲካ ወገናዊነት ነጻ ሆኖ የሀገራችንን ሉዓላዊነት፣ የህዝቦቿን ደህንነትና ብሔራዊ ጥቅሟን ብቻ የሚጠብቅ ህዝባዊ ተቋም ሆኖ እየተገነባ እንደሚገኝም ተጠቁሟል። ሰራዊቱ ከወታደራዊ ግዳጁ ጎን ለጎን በግብርና፣ በመሰረተ ልማትና በተለያዩ ሀገራዊ የልማት ስራዎች ላይ በቀጥታ በመሳተፍ የሀገርን ኢኮኖሚ እድገት በማፋጠን ላይም ይገኛል። ይህ ሁለንተናዊ ዝግጅት ቴክኖሎጂያዊ ሽግግርና ተቋማዊ የሪፎርም ስራ የኢትዮጵያን ዘላቂ ህልውና የሚያረጋግጥና ጦርነትን በማስቀረት ሰላምን የሚያጸና ጽኑ ብሔራዊ ምሰሶ መሆኑን መላው ህዝባችን በጽኑ ሊገነዘበውና በሰራዊቱ ላይ ያለውን የማይናወጥ እምነት ሊያጎለብት ይገባል ሲልም ተዘግቧል። ከውጭ በካናዳ ቀበቶ አላስርም ባለ ህፃን ምክንያት በረራ ከተሰረዘ በኋላ በአውሮፕላን ከሚጓዙ ህፃናት ጋር በተያያዘ የሚወሰዱ የደህንነት እርምጃዎች ውዝግብ አስነሳ። ፖርተር አየር መንገድ እንደገለጸው አውሮፕላኑ ከ5 ቀናት በፊት ከቪክቶሪያ ወደ ቶሮንቶ ለመብረር ተዘጋጅቶ የነበረ ቢሆንም አንድ ህፃን ወንበር ላይ ቆሞ ቀበቶ አላስርም በማለቱ በረራው ተስተጓጉሏል። የበረራ ሰዓቱ በመዘግየቱና ማኮብኮቢያው ከመዘጋቱ በፊት አውሮፕላኑ መነሳት ባለመቻሉ ተሳፋሪዎች በማግስቱ ለመብረር መገደዳቸውንም የአየር መንገዱ አስረድቷል። ክስተቱ እንደዚህ አይነት ሁኔታዎች ሲያጋጥሙ ወላጆች የአየር መንገዱን ህግ ለማክበር መውሰድ ስላለባቸው እርምጃዎች እንዲሁም አየር መንገዶችም መስጠት ያለባቸውን ምላሽ በተመለከተ የተለያዩ አስተያየቶች እንዲንሸራሸሩም አድርጓል። በርካታ ሰዎች በአንድ ህፃን ምክንያት በረራ መስተጓጎል አልነበረበትም፣ መውረድ የነበረባቸው ወላጁና ልጁ ነበሩ ብለዋል። ሌሎች ደግሞ ህፃናት በበረራ ወቅት እንደሚፈሩና እንደሚጨነቁ በመግለጽ ትዕግስት እንደሚያስፈልግም መክረዋል። ፖርተር አየር መንገድ በበኩሉ ችግሩን ለመፍታት የህፃኑ ወላጅና የበረራ ሰራተኞች ያደረጉት ሙከራ አልተሳካም ሲል ገልጿል። በዚህ ደህንነቱ ባልተጠበቀ ሁኔታ አውሮፕላኑ መብረር ስላልቻለ ወደ ጣቢያው ተመልሶ ሁለቱ መንገደኞች እንዲወርዱ ተደርጓል ሲልም አክሏል። የህፃናት አቪዬሽን ደህንነት ባለሙያ የሆኑት ሊያ ቱሶ የፖርተር ሰራተኞች በረራውን በመሰረዛቸው የህፃኑን እና የበረራ ቡድኑን አባላት ጨምሮ የተሳፋሪዎችን ደህንነት ጠብቀዋል ሲሉ ለቢቢሲ ገልጸዋል። በተገቢ ሁኔታ እንዳልተቀመጠ ዕቃ ሁሉ ህፃናትም አውሮፕላኑ በሚነሳበትና በሚያርፍበት ጊዜ ሊወረወሩ ይችላሉ ሲሉም በራሳቸውም ሆነ በተሳፋሪዎች ላይ ጉዳት ሊያስከትሉ እንደሚችሉም ተናግረዋል። ክቡራትና ክቡራን ተመልካቾቻችን ከጂኤምኤን ቴሌቪዥን ለዕለቱ የያዝንላችሁ መረጃዎች የእስካሁኖቹ ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።